ብዙ ሰዎች በቀላሉ ያቆማሉ። ነገሮች ሲጠናባቸው፣ እንቅፋት ሲበዛባቸው መሸሽን፣ ራሳቸውን ማግለልን ይመርጣሉ። ብዙ ሰዎች የሰዎችን ወቀሳ፣ ትችትን በመፍራት ህልማቸውን መኖር ያቆማሉ። የሚወዱትን ነገር ለማግኘት ይፈራሉ። ሰምተሃል? ብዙ ሰዎች ነው ያልኩት፣ አንተን አይጨምሩም። አንተማ ልዩ ነህ። በማንም ወቀሳ አትበገርም። ችግር ቢገጥምህም ትቀጥላለህ። ፍርሃትህን ድል ትነሳለህ። ማንም ባይረዳህም ትጓዛለህ። ያሰብክበት ትደርሳለህ። አንተ ልዩ የሚያደርግህ ይህ ነው አንተን አሸናፊ የሚያደርግህ። አሸናፊዎች ደግሞ ነገሮች ቢወሳሰቡ፣ ሁኔታዎች ቢያስቸግሩም እስኪያሸንፉና ድል እስኪነሱ ድረስ ይጓዛሉ እንጂ ተስፋ ቆርጠው ወይም ፈርተው አያፈገፍጉ። እኚህ ናቸው ድል አድራጊዎች። ማንኛውም ሰው አሸናፊ መሆን አይችልም። አሸናፊ መሆን የሚችሉት ለሚሰሩት ነገር ልባዊ መነሳሳት፣ የሚቀጣጠል የሚነድ ፍላጎት ያላቸው ናቸው። ልክ እንዳንተ ለያዙት ለቆሙለት ዓላማ ጥርሳቸውን ነክሰው ንፋስ ሳይወዘውዛቸው ሳይሸበሩ በጽናት የሚጓዙት ናቸው። አሸናፊዎች እነዚህ ናቸው። አንድ ነገር ልንገርህ፣ አላህ አይረዳህም። ሳትሰራ ውስጣዊ ተነሳሽነት ሳይኖርህ አላህ የሰጠን ችሎታ ተጠቅመህ ሳትለፋ ሳትጥር አላህ አይረዳህም። ይልቅ እሱ የሰጠህን ጸጋ ተጠቅመህ ስትለፋ፣ ስትተጋ፣ ስትጥር ያኔ ከለፋኸው በላይ ውጤት እንድታገኝ ይረዳሃል። ያኔ ከጎንህ ነው። ያኔ እርዳታው አብሮህ ነው። ያኔ የሁሉ መጠጊያ የሆነው ፈጣሪ መንገዱን ያበራልሃል። አላህ ስትለው ይሰማሃል። አትስነፍ። አላህ ዘንድ ይበልጥ ተወዳጁ ጠንካራው ብርቱ ነው። ያሰብክበት ቦታ ለመድረስ ኃላፊነቱን አንተው ራስህ ውሰድ። ማንም በአንተ ህይወት እንዲወስንልህ ወይም እንዲወስንብህ አትፍቀድ። ምክንያቱም እነሱ የሚያዩት አሁን ያለህበትን ሁኔታ ነው። እነሱ የሚያዩት አሁን ያለህበትን የኢኮኖሚ ደረጃ ነው። እነሱ የሚያዩት አሁን ያለህበትን የእውቀት ደረጃ ነው። አሁን ያለህበትን ደካማ ጉልበት ነው። በልብህ ውስጥ ያለው መቀጣጠል፣ በልብህ ያለውን ከተራራ የገዘፈ ህልም ግን ካንተ ውጪ የሚያይልህ የለም ማንም። የራስህ ህይወት በራስህ እጅ ነው። መድረሻን የምትወስነው ራስህ ነህ። ሌላ ሰው ሌላ እድል እስኪመጣ አትፍቀድ። እወቅ፣ አላህ የሚረዳ አንተ ራስህን ስትረዳ ነው።